ይሄ ነው ከቅድም ደግሞ ሶፊያንም እንትን በሏት ፎሎ አድርጓት አንዴ እንደነፎይታ። እሺ ሁላችሁም ፎሎ አድርጓት፣ ሁላችሁ ከስሙ አጠገብ ፕላስ የሚለው ምልክት እየነካችሁት ማለት ነው። እና አይጤ ቅድም ያልኩሽ ነገር ነው እስልምና ሃይማኖት የሚኖር ህይወት ነው ያልኩሽ። ለዚህ የምትኖር ህይወት ነው እንጂ እንዲቀርጽ የምትሰሪበት ሃይማኖት አይደለም፣ በፍጹም በፍጹም ማለት ነው። እና እንዲሁም አሁን እኮ አሪፍ ሆኑ ሽንት ቤቶች መታጠቢያ አንድ ላይ ይሰራላቸዋል። አሁን እኮ ገባሽ አይደለም? ምክንያቱም ገባሻል፣ ፊት ለፊት እኮ አይቀበሉትም፣ ግን በዙሪያ ጥምጥም ይቀበሏታል እኮ። ያውን እንትን እኮ ሁሉም ውስጥ እኮ ምናምን ነገር እኮ አላህ ይመችዋል፣ እስልምና ይመችዋል፣ ሰላቱ ስነ ስርዓቱ ነው ይመችዋል። ግን በቃ እንዳልተመቸው አክት ያደርጋል ነው ፖይንቱ። እና አሁን አንቺ በቃ ብዙ ነገር ተረድተሻል፣ ብዙ ነገር አውቀሻል። እስልምና ሃይማኖት ነው ስለሚያደርግ ምልሽ። ቆይ ስለሚመቻል ተረጋጊ። አሁን ስለ አላህ ታውቂያለሽ አይደለም? እስኪ ስለ አላህ የማይመችሽ ነገር አምላክ አይደለም፣ በቃ ያላህ ይሄ ነገሩ አይመችኝም፣ ይሄ የአምላክ ነገር አይደለም የምትይው ነገር አለ? እንትን አቃለሁ ክርስትና ላይ ኦርቶዶክስ ላይ ሆነ እንትና እንደዚህ እግዚአብሔር ምናምን ስትለው እንዳትቀጽፍ ምናምን ብለህ አሁን እስልምና ላይ እንደዛ ስትጠይቀኝ ኧረ እንዳታስቀጽፍ ይልልናል። አሁን ነገር የማይመችሽ ነገር አለ ስላለ ያላህ ይሄ ነገሩ አይመችኝም ምናምን ነገር የምትይው? እኔ በነገራችን ላይ አላህን ከማወቄ በፊት ስለ ነብዩ መሐመድ ነው በረንብ ማወቅ እንትን የቻልኩት። እማራሽ ማለት በቃ ሁሉም ሰው ነብዩ መሐመድ ያላቸው ፍቅር፣ ያላቸው ስራ ተግባራቸው፣ ለኡመቶቻቸው ያላቸው ፍቅርና እንትን በጣም ይገዙበታል ሰዎች ስለሳቸው እንኳን ሲወራ ማለት ነው። እና አይ ነብዩ መሐመድ የሚባሉት ማን ናቸው ምናምን ብዬ መጀመሪያ ስለ ነብዩ መሐመድ ነው። ከዛ በኋላ ነው በነገራችን ላይ ስለ አላህ እያወቁ የመጣሁት። ቅድሚያ ነብዩ መሐመድ ነው እስልምናን ያስተማሩት። እንደዚህ ሆነ። ግን አላህ የሚባል አንድ አምላክ አለ ምናምን የሚባለው ነገር ያወቅኩት ሌላ ፈለግ ነው። እና አላህ የሚባለው አሁን እኔ ብትጠይቀኝ ልነግርህ የምችለው በአንተ እምነት አላህ የሚባለው አምላክ ነው ብለህ ታምናለህ። አምላካቸው ነው ብዬ አምናለሁ። በእኔም እምነት ብመጣ እግዚአብሔር አንድ አምላክ ነው ብዬ አምናለሁ። ግን ምኑን ያልተመቸሽ ብትለኝና ብትጠይቀኝ ገና አላወቁት። የአላህን ሂደት አላወቁት። የአላህን መንገዶች አላወቁትም። ገና ለማወቅ እየጣርኩ ያለው ሰው ነኝ። ገባ? ከዛስ ሳቀው ጥያቄ ሲፈጥርብኝ ይሄ ጥያቄ ፈጠረብኝ እልሃለሁ። እኔ መጀመሪያ እየጠየኩት ይሄ ኢምራንንም የጠየቁት በነገሮች ላይ መጀመሪያ ምስገባ ስለ አላህ ምናምን አይደለም የጠየቁት። ክርስትናና እስልምና የሚባል ሃይማኖት አለ፣ ግን ለምንድን ነው ታሪካቸው እንዲመሳሰል እና ስማቸው እንዲመሳሰል ብዬ ነው የገባሁት። ከዛ ነው በሂደት ነገሮች የሄዱት ነው የምልህ። እና ስለ አላህ አንድ አምላክ መሆኑን አውቃለሁ። የማይወልድ የማይወለድ እንደሆነ አውቃለሁ። ሩሩ እንደሆነ አውቃለሁ። ከዛ በዘለለ ያለውን ነገር ግን አላውቅም። ነቢዩ መሐመድ የመጨረሻው ነቢይ እንደሆነ አውቃለሁ። ቁርአን በሳቸው አማካኝነት እንደወረደ አውቃለሁ። በነቢይነታቸው የተሰጣቸው የነበራቸው ነገሮችን አውቃለሁ። ግን እስልምና በደንብ እንደዚህ እውቅ አድርጌ ጠልቄበት እኔ ጥርጥር የሌለበት እምነት እንዲኖረኝ እፈልጋለሁ። ገባ? ስጸልይ አላህ ካረክልኝ አድርግልኝ፣ አንተ ታውቃለህ፣ እንደዚህም ሆነ ምናምን ብዬ ጥርጣሬ ያለ በቃ አንተ ታውቃለህ አድርግልኝ ብዬ ረግጬ ልጸልይ እፈልጋለሁ። ተረድተኸኛል ይመስለኛል። ገገማ ሙስሊም ነው መሆን ፈልጊው ልክ እንደኔ ማለት ነው። አዎ ከሰለሙ ስልምና ነው የሚለውን ሰምተኳል አይደል? እንደዛ ነው። አይ ልክ ነው። አላህ ራሱ ምን ይላል መሰለሽ? በእርሱ ላይ እውቀት የሌለህን ነገር አትከተል ይላል። በዛ ነገር ላይ ላይክ መስሚያም ማያም ተጠያቂዎች ስለሆኑ ገባሽ አይደል? በቃ እውቀት ያለሽን ነገር ነው አላህ ተከታይ የሚለው ማለት ነው።
የማታውቂውን ነገር እንድትከተይ ሪኮመንድ አይደረግም። እስቲ ስለ አላህ እኔ አንዳንድ ነገሮች ልንገርሽ፣ የሚያጅቡኝን ነገሮች ማለት ነው። አላህ እንትና አሁን ደግሞ ዓለምን ፎሎ አድርጓት ሁላችሁ እንገርባችሁ ደግሞ ዓለምን ፎሎ አድርጓት ሁላችሁ ቶሎ በሉ። ያጀማ 2100 ሰዎች ቶሎ በሉ ፎሎ አድርጓት። ንጽጽር ላይ የሪከርድ ምናምን ታደርጋለች። ሪከርድ ምናምን ነገር እንትን ማለት ግዟት፣ እናንተም ትጠቀማላችሁ። ከዛ በትልቁ ሳደርግላችሁ ፎሎ አድርጓቸው ወይ በዛው ኮፒ ሊንክ አድርጉላቸው። የሁሉንም አካውንት እየገባችሁ ኮፒ ሊንክ አድርጉ። እሺ በረከቱላ አስተምርኩ ጸጥ ብሎ ነው የሚሰሙት ያለሽ። አይ በአካባቢ ቤት ማንም አልነበረም እና በቃ የሆነ ስራዎች ጊዜ አልተኛውም፣ እያዳመኳችሁ ነው። ቀጥሉ። አሁን ግን ልተኛ ነው። ከተኛው እንግዲህ እዛ ከዘረጋኋቸው አፈጎዴ ግን ያው ከዚህ በኋላ 2 ሰዓት ቆያም ያስባል። ቶሎ አይዘረግፋቸው። ግን ማሻአላ አንተ ዛ የምንለ ሰዎቹ አተኝ ምን ኮሜንታተሮች ስራ የላቸውም። እኔ አይተው እኮ ነው የለ ማሻአላ በጣም ደስ ያወር ራሱ ላይ ምን አይነት ኃጢአት ይሰራል ስንል ለምሳሌ ራሱን ያጠፋል። የራሱ ላይ ኃጢአት ነው እና የወርድና ምን ይላል መሰለሽማ፣ ራስን አለመጠበቅ ራስሽ ላይ የምትሰሩ ኃጢአት ነው። ጥሩ ምግብ አለመብላት ራስሽን መበደል ማለት ነው። ራስሽን መጉዳት፣ ራስን ማቁሳቁል፣ እነዚህ ጠቅላላ ራስሽ ላይ የምትሰራቸው። በእነዚህ ነገሮች ራሱ አላህ ይጠይቁሻል። ለምን ጥሩ አልበላሽም፣ ለምን በቃ ብሎ ማለት ነው። ገባሽ አይደለ? ሁለተኛው ነገር ደግሞ አንቺ አምላክሽ ላይ የምትሰሪው ኃጢአት ነው። አላህ ላይ የምትሰሪው ኃጢአት ማለት ነው። ሶስተኛው ደግሞ አንቺ ሰዎች ላይ የምትሰሪው ኃጢአት ነው። ገባሽ አይደለ? ስለዚህ አንቺ ራስሽ ላይ የምትሰሪው ነገር አንቺ የአላህ ስለሆንሽ አንቺ ራስሽ ላይ የምትሰሪው ነገር አላህም ላይ የምትሰሪውን ኃጢአቶች ከአላህ ጋር ነው የምትጨርሺው። ገባሽ አይደለ? ሰዎች ላይ የምትሰሪውን ኃጢአት ግን አሁን ለምሳሌ ልንገርሽ፣ አንቺ እኔ ላይ ወንጀል ሰርተሽ ይቅር መባል ከፈለግሽ መጀመሪያ መተሽ ከኔ ጋር ነው መጨረስ ያለብሽ። ሪኮመንድ የምትደረገው ይሄ ነው። መተሽ ይቅርታ መጠየቅ። ካልቻልሽ ራሱ የራሱ የሆኑ አካሄዶች አሉ። አንድ ሰውን በድልሽ ያንን ሰው ይቅርታ ለመጠየቅ ፈልገሽ ያንን ሰው ባታገኝ እንኳን ይቅርታ መጠየቅ እንትን የምትይበት ወጣክ ራንተ ሰው በጣም አየሩ ደስ ይላል። አሳያችሁ ብዬ እኮ ነው። ደስ አይልም? ደስ ይላል። እሺ አይዲ ያለሽ? አዎ እነዚህ ነገሮች አሉ ማለት ነው። እና የሚገርምሽ ነገር ከቂያማ በኋላ ከትንሣኤ በኋላ እንኳን ማለት ነው ሰዎች ላይ አደርገሽ ያልጨረሽው ነገር ካለ እንኳን አላህ በዛ ነገር ልቅጣሽ አልቅጣሽ ከአንቺ ጋር ግብ ውስጥ አይገባም። ከዛች ነፍስ ጋር ነው የሚያገናኝሽ። ከዚያቺ ነፍስ ለምሳሌ ከኔ ጋር ያገናኝሻል። እኔ በደለሽ ከሆነ ከኔ ጋር እንገናኛለን። ከዛ ፍርዱን ለእኔ ነው የሚሰጠኝ። እንዲህ አድርጋለች፣ ይቅር ትላታለህ ወይስ ይቅር አትላትም? ገባሽ? ይቅር ካልኩሽ አላህ አይጠይቅሽም። ይቅር ካላልኩሽ ደግሞ አላህ ይቅር አይልሽም። በቃ ይሄኛው ነገር ነው የሚገርመኝ ማለት ነው። የሚገርመኝ ማለት ነው። እና የአላህ ፍትሃዊነት ይገርመኛል። እና ሁለተኛው ነገር ደግሞ አላህ ኃጢአትን የሚቆጥርባቸውና የማይቆጥርባቸው ሰዎች አሉ። ገባሽ አይደለም? ለምሳሌ ሰው ያለ እውቀትና ተገዶ በሚያደርገው ነገር ተጠያቂ አይደለም። ገባሽ? እንዲህ ዝም ብሎ እንዲያደርገ ካልኮ ብሎ በገገመው አላህ አይጠይቅም። ይታይልሻል። ገባሽ አይደል? ይገመገምልሻል። ተረዳሽኛ? ፎዚታን ፎሎ አድርጓት ያጀማ ሁላችሁ እንደ አለም ለምሳሌ ህፃን ልጆች፣ እብዶች ገባሽ አይደለም? እነዚህ ዝም ብለው በገገማው እንዲኮ አድርገካል ተብሎ አይጠየቅም በፍጹም ማለት ነው። እና እዚህ ነገር ላይ የሄደበት ደግሞ ረጅም ነው። አሁን ከላይ ነው የምልሽ፣ ወደ ውስጥ ስትገቢ ረጅም ነው። በቃ በጣም ብዙ ማብራሪያ ያለው እና ያ ነገር በጣም ይገርመኛል። እና አሁን ብዙን ጊዜ ስለ አላህ ሲነብሱ ብዙን ጊዜ እንትን የሚገርመኝ ነገር አሁን ክርስቲያኖች የሚያርሱ አላህ እጅ አለው እግር አለው ምናምን ነገር ይላሉ። ገባሽ አይደለም? እኛ አላህን ማለት ነው ላይ ከፍ ያለ ጌታ ብለን ነው የምናምነው። በእሱ ላይ የምንጨምረው የምንቀንሰውም ነገር የለም። እሱ ባለን መንገድ
እንሄዳለን። እሱ እየነገረንን ነገር እናጋባለን። ገባሽ ያልኩሽ ነገር አይደለም። እና ምን እንደሆነ ታውቂያለሽ? አላህ እጅ አለኝ ካለን እጅ አለው በቃ። ከዛ ግን ደግሞ ምን አለን? እኔ ቢጤም ማምሳያም እኔን የሚመስል የለም ካለ እኔ አላህ እንደኔ አይነት እጅ የለውም። እንደኔ አይነት 5 ጣት ያለው ኖ በፍጹም እንደ ራሱ አይነት ግን አለው። ገባሽ? የነገረንን ነገር ብቻ እናጸድቀዋለን፣ ያልነገረንን ደግሞ እናጸድቀው። የምናውቀውን እናውቃለን እንላለን፣ የማናውቀውን አናውቅም በቃ እንጂ እኛ አላህን ለማብራራት ባጃጅ፣ ሲኖትራክ፣ ሳይክል፣ ሞተር ሳይክል ምናምን፣ ፀሐይ፣ ጨረቃ፣ ከዋክብት በፍጹም አንገባ። ለአምላካችን በዚህን ያህል ደረጃ እንጠነቀቅለታለን። ከፍ ያለ ጌታ ስለሆነ ማለት ነው። ተረዳሽኝ አይደለ? እና ያላግጣሉ፣ ብዙም ያላግጡት ነገር አለ። እኛ ግን አምላካችን ላይ በጣም ነው የምንጠነቀቀው፣ በጣም ማለት ነው። እና እሱ አለኝ ያለንን ነገር ነኝ ያለንን ነገር ንክ እንለዋለን። እንዴት ነው ወዴት ነው ምናምን አንለው በፍጹም ማለት ነው። እና ይሄ ነው። እና ስለ አላህ በጣም ይገርመኛል። አላህ ሩሩ አዛኝነቱ አላህ ማለት ነው። በጣም የሚያጅበኝን ነገር ልንገርሽ። አንድ ሰው ኃጢአትን ሰርቶ በደልን ሰርቶ ይቅር ሲባል ደስ የሚለው ደስታ አለ አይደለም? አላህ ከዛ በላይ ደስ ይለዋል። ከዛ በላይ ያ ይቅር ከተባሉ በላይ ሰውዬ ማለት ነው ተጸጽቶ ወደ አላህ በመመለሱ አላህ ከዛ ሰው በላይ በጣም ይደሰታል። እና ብቻ ብዙ ነገር አለ፣ በጣም ብዙ ነገር፣ የሚገርም የሚያጅብ ነገር ማለት ነው። እና ይገርማል ብቻ። እና ይህንን ወይ ጨምር እስኪ አንድ ሁለት ፖይንት ጨምር ጨምርሽ ዲስተክቶኛል፣ ግን ቢሆን ትንሽ ያገል ጨምር። በጣም ጀዛከላ ገራሚ ትምህርት ነው የሰጠን። አንድ ሀዲስ አለ ነቢዩ ስላ ሰለም ሀዲስ ላይ ምን አሉ? አላህ እንደዚህ አለ አሉ። ምን አሉ? ያ ኢባዲ ባሮች አለ ኢነኩም ቱዝኒቡነ ቢለይሊ ወነሃር፣ እናንተ በቀንም በማታም ኃጢአት ትሰራላችሁ አለ። ከዛ ከቀጥሎ ወአና አግፊሩ ዙኑበ ጀሚዓ ከማ ቃል፣ እኔ ግን ሁሉንም ኃጢአት እምራለሁ አለ። ሰማሽኝ? አንድ ሰው ሌሊቱን ሙሉ ኃጢአት እየሰራ ቀኑን ሙሉ ኃጢአት እየሰራ ቢኖር አምላክ አላህ ሱብሓነሁ ወተዓላ መሀይ ነው። ለተቀረበ ኢለየ አብዲ ዚራአን፣ አንድ ሰው ወደ እኔ ስንዝር ያክል ቢቀርብ አለ እኔ ደግሞ አንድ ዚራ ወይም ደግሞ አንድ ክንድ ይቀርበዋለሁ አለ። አንቺ ወደ አምላክ አንድ ስትቀርቢ አምላክ ደግሞ እጥፍ ይቀርብሻል። ወለተቀረበ ኢለየ ዚራአን፣ አንድ ሰው ወደ እኔ ደግሞ በክንድ ቢቀርብ ደግሞ በእርምጃ ያክል ይቀርበዋለሁ አለ። አይደለ? ይህን ያክል ነው አምላክ አላህ ሱብሓነሁ ወተዓላ ለእኛን ተው የሚፈልገው ማለት ነው። እንደው ንስሐ እንገባ የሚፈልገው። ኢቭን ቅድም ጃ የጠቀሰው ፍትሐዊነት የጠቀሰው ነገር አለ። አምላክ ቁርአን ላይ እንደዚህ ይላል፣ ወማ ካነ ረቡከ ቢዘላሚ ሊልዓቢድ አለ። አላህ ሰዎችን አይበድልም አለ። ሀያ አምላክ አላህ ሱብሓነሁ ወተዓላ ሰዎችን አይበድልም። ኢቭን ይገርምሻል፣ በዘመነ ጃሂልያ ጊዜ ሴቶች በህይወት ይቀበሩ ነበረ። በህይወት እያሉ ሴት ከሆኑ ይቀበራሉ። አላህ መጥቶ ምን አለ? እነዛ አስቀድሞ ድሮ እንኳን የተቀበሩ ሰዎች አለ የውመል ቂያማ የትንሣኤ ቀን ይጠይቃሉ፣ ፍትህ ይሰጣቸዋል አለ። ለብዙ ዓመታት ለ100 ዓመታት ሴት ብቻ በመሆናቸው ይቀበሩ ነበር። እነዛ የተቀበሩ በሙሉ ማለት ወኢዘል መውዑደቱ ሱኢለት ቢአይ ዘንቢን ቁቲለት፣ የውመል ቂያማ ያቺ በህይወት የተቀበረች ትጠይቃለች አለ። ቢአይ ዘንቢን ቁቲለት፣ በምን ኃጢአት ተቀበረች? አይሻ የውመል ቂያማ እሷ ራሱ መታ ትጠይቃቸዋለች ብሎ ፍትህ ሰጣት። ይህን ያክል እስልምና ፍትህን ያስቀምጠው ማለት ነው። እና ሱብሓነላህ መስበይ ነገር ደግሞ መሰለች አምላክ አላህ ሱብሓነሁ ወተዓላ ታሪኮች ሲያስቀምጥ ነው ወይም ደግሞ ስለሱ ሲናገር የሚያስቀምጣቸው ፖይንት ነው። ምሳሌ አምላክ ቁርአን ላይ እንደዚህ ይላል፣ ኢዛ ኑዲየ ሊሰላት ፈስዐው ኢላ ዚክሪላህ ይላል። አዛን ከተደረገ ወደ ሰላት አሽቀዳደሙ ይላል። ፈስዐው የሚል ቃል ይጠቀማል። ግን ደግሞ ወደ እሱ ይናገራል፣ ፈፊሩ ኢለላህ አለ። በቃ ወደ አላህ ሽሹ አለ። ሽሹ ሲባል ምንድን ነው? በቃ አሁን አደጋ ላይ ሆነሽ አሁን ምሳሌ ቤት እሳት ካለ ከሱ ወተሽ እንደምትሮጪ ሁሉ ካለችበት ነገር በሙሉ ወተሽ ደግሞ ወደ አምላክ ሩጭ አለ። ፊር ማለት በቃ ሆነ ፊራር ማለት ማምለጥ ማለት ወደ አምላክ አምልጭ አለ። ወደ እኔ ቅረቢ ያለሽ ኦኬ። እሺ ከቀረበ ሰምድር የሚያው ከተባለ በኩንቱም አላ ሸፋ ጀፈት ሚንሃ ፈአንቀዘኩም ሚንሃ፣ እናንተ ልጠፉ የሆነ የእሳት ጫፍ ላይ ነበራችሁ። ሰው የእሳት ጫፍ ላይ ነበረ። ፈአንቀዘኩም ሚንሃ፣ ከእሷ ጋር የሚያደርጋችሁ ከእሷ አዳናችሁ። አይሽ አይደለ? አምላክ አላህ ሱብሓነሁ ወተዓላ እነዚህ ሊጠፉ የነበሩ ሰዎችን በሙሉ ምን አደረገ? ከእሳት ጫፍ አዳናቸው።
ምን በማድረግ ነብይ በመላክ መጽሐፍን በመስጠት ሰው ይህን ያክል እየበደለው ራሱ ይቅር በማለት ማለት ነው። በጣም ስለ አምላክ አላህ ሱብሓነሁ ወተዓላ በጣም ብዙ ገራሚ ሰው እንትኖች ነገር ይነሳል። ምሳሌ አምላካችን ከስሞቹ መካከል አንደኛው ምንድን ነው? አልወዱድ ወዳድ ነው። አምላክ ሰዎችን በሙሉ ወዳድ ነው። መጠሪያ ራሱ አልወሉድ ነው። ኢብን ረሕማን ነው፣ አዛኝ ነው። አዛኝ ነው ሲባል እዝነቱ ለካፊሩም ለሙስሊሙ ነው። አይሽ አይደለም? ይሄ ነው። በነቢዩ ደግሞ ይሻለ። በነቢዩ ደግሞ ትንሽ እናወራጃ። በነቢዩ ጀምርና አይጤም ጨምሩበት። ከዛ በነቢዩ ደግሞ ትንሽ አውርተን ኢንሻላህ እንተኛለን። ጃማን ዛሬ በቃ አልፈለኝም። ይህ ደግሞ አይጤ ታውቂያለሽ አይደል? እኔ እውቀት ምንም የለኝም፣ ጃሂል ነኝ። እንደነ ይምሩ ደግሞ ምናምን ቢኖረኝ አስቢ ይሻላል፣ ወደፊት አይቀርም። በነገራችን ላይ አንተ እንትኑ የነበርክበት ነገር ላይ እኔ እናንተ እንተዋወቃለን ያለ ነው እና ከዛ ነገር ወጥተህ ሌላ ቦታ ላይ ሆነ የሌላን ነገር ለእኔ ማጋባት ስሜቱን እኔ እረዳሃለሁ። ምክንያቱም ነበርክበት ከኔ ጋር እና ክርስቲያን ሆነ ኦርቶዶክስ ሆነ ሌላም ሃይማኖት ያላቸው ሰዎች አንተ ጋር ሲያወሩ የሚግባቡበት ነገር አለ። ጃዬ ብዙ ጊዜ ስለማይ ነው እና ኢምራን የራሱ እውቀት ያለው የራሱ መንገድ ያለው አካሄድ አለው። የራሱ አካሄድ አለው። እኔ በሚገባኝ ልክ ነው አንተን ላወራክ የምችለው፣ ኢምራንንም ልጠይቀው የምችለው ቦታ እና ያው ተግባብተናል። አዎ፣ ግን ደግሞ በጣም አንድ ደግሞ የሚገርመኝን የመጨረሻ ነጥብ ላንሳለሽ። እሺ፣ የሚገርም መሪ በቃ በጣም የሚያጅብኝ የሚገርመኝ ማለት ነው። የመጀመሪያ እንትን ሶፊያን ፎሎ አድርጓት እንጂ እናንተ ምን ነው እንደ በአመድ እንደተከደነ እሳት ቆስቆሱኝ አታብሱ። 800 አስገባት። እሷንም ቶሎ በሉ ፎሎ አድርጓት ሶፊ፣ ቶሎ በሉ እሺ። የሰው ልጅ ለምን ተፈጠረ ብለሽ ስታምኚ ፈጣሪን ለመገዛት ነው፣ ፈጣሪን ለመታዘዝ ነው። ይሄ የሰው ልጅ የተፈጠረበት ሰው ደግሞ አምላክን በመታዘዝ አምላክን በመገዛት የሚያገኘው ተጠቃሚው ራሱ ሌላ ማንም አይደለም። እኔ አላህን ባመልከው ለአላህ ብሰግድለት እሱ አድርግ ያለኝን ነገር ባደርግም እንደው ለራሴ ጥቅሙም ለራሴ ነው። ከመጥፎ ነገርም ብከለከልበት ነው። ይሄ የሰው ልጅ የተፈጠረበት ትልቁ ዋናው ሚስጥር ነው፣ ቀዳሚ ማለት ነው። ገባሽ አይደል? የሰው ልጅ የተፈጠሩት አላህን ሊገዙ ነው። ምንም አልተገዙ። በደምብ ጠይቅ። ጸድቁ የሚገርም ትለዋ ወይ እንትን ነው። ቁርአን ሲከፈት ዩቲዩቦች እየዘጋባቸው ነው። የሪከርድ የተደረገ ነው እንትን የምለው የታላቁም ከሆነ እንትን አለ አዘጓዋለሁ። ችግር ሪከርድ የተደረገ ነው የምከፍትላቸው ከዩቲዩብ ላይ አይደለም። አደራሻይ እንትን ነው። ባለፈው ስለዘገባ አሁን እንዳይዘጋበት ብዬ ነው። ችግር እሱን አዘጓዋለሁ። ከመክፈቴ በፊት እሱን ደውዬ አዘጋውና ከዛ እንትን እላለሁ። ግን የተቀዳ ነው የምከፍተው፣ ችግር የለው። ግን እኔው እንትን የምትስማማ ከሆነ ደውዬ አዘጋውና እንሰማለን። ላይ ከአንድ 10 ደቂቃ ምናምን ልጋብዝሽ አይቴ? እሺ መጣሁ። እሺ ፎሎ አድርጓችሁ። እሺ አንዴ ስልክ ደውዬ መጣሁ። እኔም እኮ በቃ እንቅልፍ የጠፋ እያዳመኳቸው ስንት ስራ ሰራሁ መሰላችሁ እናንተ። ማሻአላህ ስንት ምግቤን ሰርቼ ምግብ በልቼ ምናምን ሌላ ስራ ሰርቼ እስካሁን ቆይታችሁ ማሻአላህ። እና ደግሞ ሰዎችም አላችሁ እና ማሻአላህ አለይኩ። ዛሬ ብዙ ተመራችሁ ብዬ አስባለሁ። እና አይጤ ማሻአላህ ደስ ትያለሽ። አላህ ሄዳ ያስትሽ። ሰዎችም እንዲማሩ ምክንያት ነሻል። አይት እኮ ደስ ትላለች ማለት አየን። አይ በተግባርም አየን። ቢኬ ማለት ነው ስሜን እና እንትኔን በቃ ሁሌ በጣም ነው ሙድ የሚይዝብኝ። እሺ አይጤ እንዴት ነሽ? እና ከስርም አይጤ ምናምን ሲሉኝ አይጥ በጣም ስለምወድ ነው። እና አሁን ጋር እንስማማው እንዴት? አይ በቃ ሌላ ጊዜ እንወያይበታለን። እኔ ደግሞ በህይወቴ እንደ አይጥ የምጣለው ነገር የለም። በእውነት ላይ አይቼ አይጨምርም። እሱ ሳይሆን
የመጥላትማ ትጠላለህ እኮ። የምትወደው እንስሳ አለ፣ የምትወደው እንስሳ አለ። ግን አትውደዱ አትንኩ የሚባል እንስሳ አለ እንዴ በእስልምና ላይ? በዚህ ጠይቀኛል። አትንኩ ማለት አትውደዱ የሚባል እንስሳ አለ። እሱን የፈጠረዋል። እንደዚህ የሚባል ነገር የለም። እሱ የፈጠረውን ነገር ልንጠላ አንችልም። ምሳሌ ነቢ ስላ ሰለም ሐዲስ ላይ ምናሉ አልቂጡ ሚን አህሊል በይት ወይም ደግሞ ድመት ራሱ ከኛ ጋር የሚኖር ነው የዝዋራ የሚነጠዋፊና አሌና ብሎ አስቀምጠዋል። በእስልምና እንደውም ብዙ ቦታ ላይ ውሻ እንኳን ቢሆን አንድ ዝሙተኛ በጣም ዝሙተኛ ሴት ውሻ በውሃ ተጠምቶ እየተሰቃየ ሳለ ጫማዋን አውልቃ በጫማዋ ቀርታ አጠጣችውና በዚህ ተግባራ ብቻ አለ ሙሉ ኃጢአት አማረላት ሙሉ ኃጢአት። እና እንስሳትን በኩል በጣም በእስልምና ግዴታ ነገር ነው፣ ማሰቃየት የማይፈቀድም። ኢቨን ይገርምሻል ለምግብ ራሱ ስማቸው ገደላ የሚባሉት ፍየል ምናምን ሲታረድ ማለት ነው ቢላ ሲሰራ ራሱ ለእነሱ ማሳየት አይቻልም። ኢቨን ስታርጃቸው ራሱ ቶሎ የሚያሰቃይ መሆን አለበት። የሚያሰቃይ ከሆነ ያስጠይቃል፣ አይቻልም። መገዝገዝ አሁን ምሳሌ ያደረው ጊዜ ነገሮች ይገዘግዟቸው ነበረ። የሆነ ቪዲዮ ማይቼ ነበር፣ በጣም ቲክቶክ ላይ የሚያስጠላ ቪዲዮ ማለት ነው። አይፈቀድም እስልምና ስለት ያለው ነገር እንዳለ ስላስለም የዘበሕቱም ፈአሕሲኑ ዚብሐ ስታርዱ እንኳን አስተዳደራችሁን አሳምሩ፣ በትክክል እረዱ፣ ቢላውን ሳሉ አሉ። ለምን እንዳይሰቃዩ እንስሳዎቹ ማለት ነው። እንኳ አሁን እኔ ምን ጥያቄ መሰለኝ የሚፈጥርብኝ አንዳንድ ውሾች የሚባል ነገር አለ። በእርግጥ ውሾች የሚይዟቸው ባክቴሪያዎች ከሰዎች ጋር በጣም እንትን ስለሆነ ነው። ግን ምንድነው ውሻ ቤት ላይ ከታሰረ ሚላኮች አይገቡም ይባላል። መጀመሪያ ይሄን ነገር ስናየው ማለት ነው በእስልምና ውሻ ጥሎ የሚል ነገር የለም። ቅድም ገልጽ ይሻለው። ነገር ግን ውሻን እንደ ቤት እንስሳ መያዝ አይፈቀድም፣ ተከልክሏል። በምን አንጻር ተከለከለ ስንል ሊጋጋ ይባል ነገር ውሾች አላቸው አይደለ? ከአፋቸው የሚመነጭ ነገር ያ ነገር ነጂስ ነው። ነጂስ ነገር ደግሞ ሙስሊም ቤት መኖር የለበትም። ነጂስ ነገር ሙስሊም ቤት አይኖር፣ ነጃሳ ነው። ነጃሳነቱ ብቻ ደግሞ ሳይሆን ባክቴሪያም ደግሞ አለው። ባክቴሪያም አለ። እንደው ባክቴሪያነቱ እንኳን ባይሆን በእስልምና ነጃሳ ከተባለ ኸላስ በቃ ነጃሳ ነገር ቤታቸው ውስጥ ማስቀመጥ የለብንም። ስለዚህ አንድ ሰው ይሄ ነገር ተላልፎ ነጃሳን ነገር ቤቱ የሚያስቀምጥ ከሆነ ይህ ሰው ቤቱ ላይ መላኮች አይገቡ። ግን ምን ሲቀር ለጥበቃና ምክንያት ያለው ከሆነ ጥበቃ ምናምን ከሆነ ይፈቀዳል። በምክንያት ከሆነ ግን እንደ ድመት ምናምን ወይም ደግሞ ሌሎች እንስሳዎች የቤት እንስሳዎች ማድረግ ከሆነ ግን አይፈቀድም። ቫይረስም አለው ፕላስ ደግሞ ነጃሳ ነው። ስለዚህ ቤት ውስጥ አናደርጋቸው። ያላቸው የአፋቸው ላይ ያለው ልጋጉ በሽታ ስለሚያመጣ ነው እና ነጃሳም ስለሆነ ነው የማይገቡት ቤት ውስጥ። ትክክል። እና ደግሞ አንድ ነገር ሙስሊሞች እናምናለን አምላክ አላህ ሱብሓነሁ ወተዓላ ነገር ሲፈቅድ ሲከለክል ምክንያት ያለው ካለ ምክንያት ነገሮችን አያዝም። ስለዚህ ውሾችን ለአደንና ለጥበቃ ከሆነ ተፈቅዶልናል። ከዚህ ውጭ ግን ውሻን መንከባከብ ይሄ ቤት ውስጥ አድርጎ የቤት እንስሳ ማድረግ አይፈቀድም። መንከባከብ ወደ እነሱ መግባት ተወዳጅ ነው፣ ሳደቃ ነው ራሱ። አሁን ምሳሌ ሰፈር በጣም ብዙ ውሾች አሉ። ዝም የሆነ ጊዜ ወንድ ነገር ሄዳ የሆነ ነገር እንሰጣቸዋለን ምግብ ምናምን ማለት ነው። ይሄ ተወዳጅ ነው፣ ሰደቃ ነው። ነገር ግን እንደዚህ የነሱ ቤቴ አስገብቼ ምናምን ነገር እነሱ እየነካኩ አይፈቀድም። ለምን አፋቸው ላይ ልቀቃለ። እሱ ነገር ደግሞ ነጃሳ ነው። ሙስሊም ደግሞ ጠኋራ መሆን አለበት። ሙስሊም ጊዜ ከቆሻሻ ነገር በሙሉ ንጹህ መሆን አለበት። ጠኋራ ምን ማለት ነው? ንጹህ ማለት ነው። ንጽህና ደግሞ የሁለት ከፋይ የልብ ንጽህና እና የውጭ ንጽህና። ሙስሊም ልቡም ውጭ ንጹህ መሆን አለበት። ለዛ ሙስሊሞች በየጊዜው በቀን 5 ጊዜ የሚታጠብ በሳምንት አንድ ሸዋር የሚወስደው። አሁን ምሳሌ በክርስትና ይገርምሻል ሸዋር መውሰድ አይፈቀድም። ኢቭን አንድ ቄስ ምን አሉ? በህይወቴ ሸዋር ውስጥ አላውቅም አሉ። የለም ግን በእስልምና ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሐቁን አላ ኩሊ ሙስሊም፣ በአንድ ሙስሊም በሁሉ ሙስሊም ግዴታ ነው በሳምንት አንድ መታጠብ። የትኛው ሙስሊም ከሆነ በሳምንት አንድ መታጠብ አለበት። እና እስልምና ንጽህናን የሚያዝ እምነት ነው። ካልቻለ በሳምንት አንዴ ግዴታ ነው። አይ ስለ ንጽህናሙ ከጃጋ ብዙ ጃ ከመጣ መጥቻለሁ በለን። ማንኛውም ማሻአላ ነገር ወንድማማራለን። አጀማ ግን እዚህ ጋር ሁላችሁም የኢብራሂምን ቻሌንጅ ተቀላቀሉ። ኢብራሂምን ፎሎ አድርጉ፣ ፎሎ አስደርጉ፣ ቪዲዮ ሰሩ። እሺ ቀጥል ጃ። ኢብሮን ፎሎ አድርጉ፣ ፎሎ አስደርጉ። ቻሌንጅ ተሰጥቶታል። እሺ ከቻላችሁ ደግሞ ሁላችሁም ቪዲዮ ሰሩ።
እና አይቴ ይሄ ላንቺ ነው እንግዲህ እንሰማለን። አጭር አጭር ናቸው። አንዱ 5 ደቂቃ ነው፣ አንዱም 5 ደቂቃ ነው። እና በጣም የምወደው አንድ ሀሚድ የሚባል ቃሪ አለ። በጣም የምወደው ቃሪ ነው። እና እንግዲህ የሆነ ሙድ ከገጨሽ ብዬ ነው። كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور لتبلون في أموالكم وأنفسكم ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا. ይምሩ ከመጀመሪያው ላስጀምረው ከዚህ ጀምሮ አሳያት። ይኸው ከነ ትርጉሙ ይውሻ አይት ቢላሂ ሚነ ሸይጣን ረጂም ኩሉ ነፍሲን ዛኢቀቱል መውት وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور لتبلون في أموالكم وأنفسكم ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا وإن تصبروا وتتقوا فإن ذلك من عزم الأمور وإذ أخذ الله ميثاق الذين أوتوا الكتاب لتبيننه للناس ولا تكتمونه فنبذوه وراء ظهورهم واشتروا به ثمنا قليلا فبئس ما يشترون لا تحسبن الذين يفرحون بما أتوا ويحبون أن يحمدوا بما لم يفعلوا فلا تحسبنهم بمفازة من العذاب ولهم عذاب أليم ولله ملك السماوات والأرض والله على كل شيء قدير إن في خلق
السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار ربنا إنك من تدخل النار فقد أخزيته وما للظالمين من أنصار ربنا إننا سمعنا مناديا ينادي للإيمان أن آمنوا بربكم فآمنا ربنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار ربنا وآتنا ما وعدتنا على رسلك ولا تخزنا يوم القيامة إنك لا تخلف الميعاد ይገርማል። ብቻ አይዲ አለሽ አሎ ለምን አቆምኩ? አለቀ። እስከዚህ ድረስ ነው ያለው። ላላ ይሄ መነበብ አለበት ፕሊዝ። ይሄ መነበብ አለበት። አይዲ በደንብ አይተሽዋል? ይሄን መጨረስ አለብን። እኔ ክፈል በቃ ልጨርሰው አንድ ይሄንን። እሺ ጨረስሽ። ዩቲዩብ ዘግቷል። እንዴ ንገረኝ። ዩቲዩብ ዘግቷል? ዘግቷል። في خلق السماوات والأرض الله قيام ولا تخزنا يوم القيامة منكم من ذكر أو أنثى بعضكم من بعض فالذين هاجروا وأخرجوا من ديارهم وأوذوا في سبيلي وقاتلوا وقتلوا لأكفرن عنهم سيئاتهم ولأدخلنهم جنات تجري من تحتها الأنهار ثوابا من عند الله والله عنده حسن الثواب لا يغرنك تقلب الذين كفروا في البلاد متاع
أيها الذين آمنوا اصبروا وصابروا ورابطوا واتقوا الله لعلكم تفلحون. سبحان الله سبحان الله سبحان الله. ቀጥሉ፣ በኋላ አወራለሁ። አይጤ የመጨረሻ ላይ ያለውን አንዴ ትነግረኛል? መጨረሻ ላይ አሁን ያሰመረበት ኦኬ። ይሄ እናንተ ያመናችሁ ታገሱ፣ ተበርታቱ ላይክ በጦር ኬላ ላይ የሚለው እና ተሰለፉ ትድኑም ዘንድ አላህም። ይህ ማለት በምታምኑ ነገር ማለት ነው። በደንብ ግልጽ ለማድረግ ያክል የአዩሃ አለዚነ አመኑ ሲባል እናንተ ያመናችሁ አለ። እስቢሩ ታገሱ። በየትኛውም ነገር ፈተና ሲያጋጥመው አንድ ሰው መታገስ አለበት። መታገስ ግዴታ ነው። ወሳቢሩ ተበራቱ። ችግር ሲያጋጥም መሰበር ሳይሆን ተበራቱ። ወራቢጡ አለ። በቃ ሆነ ጠንከር አንድ ሆኑ ካለ ወተቁላህ አምላካችሁን ደግሞ ፍሩ አለ። አሁን አማርኛ ስንመጣ ደግሞ ይህ አንቀጽ ለመወለ ካልን የወረደው ጂሃድ እየተወራ ነው። ፖይንቱ ምንድን ነው? ከሃዲያን ሙስሊሞችን ሊገሉ መጥተዋል። ከሃዲያን ሙስሊሞችን ሊገሉ ሲመጡ ሙስሊሞች ፈርተዋል አይደለ? ስለዚህ አምላካቸው ሰብሩ ታገሱ ታገሷል። ለምን አንድ ሰው ሲጋደል እንኳን ከሞት ቤት የሚለው ቀደማ የተሻለ ከላይ ምንድን ነው የሚለው? አንድ ሰው ለእምነቱ ብሎ የተሰደደ ከሆነ ለእምነት እነዚያ የተሰደዱ ከአገሮቻቸው የተባረሩ በመንገዴም የተጠቁ የተገደሉ አይሻልለ። ስለዚህ በአላህ መንገድ ከሀገር መባረር ሊገሉሾች መገደል ይችላል። ሰው ምንድን ነው እነዛ እነሱ ከሰዎቻቸው ወንዝ የሚፈስ ሲሆነት ይገባሉ አለ። ስለዚህ አንድ ሰው በደል እንኳን ሲያጋጥመው መጠንከር ነው ያለበት። ስለዚህ ታገሱ አዟችሁ ብሎ አምላካችን ዘላለማዊ ቃሉን ሰጠን ማለት ነው። ስለዚህ አንድ ሰው መታገስ እንዳለበት አስተማረ። አንቀጹን አንቀጹን ሲያቅበ አለቀ። አይሻ አለቀ። ቀጣይ ሌላ ምዕራፍ ነው። ሌላ ምዕራፍ ከመጀመሩ በምንዘጋው ታገሱ ብሎ ዘጋው እና ሰብር ወሳኝ እንደሆነ አስተማረ ማለት ነው። ልቤ ረፋይ ያለበት ትናና ለዛ ነው። ሱብሓነላህ ጃይ ወላሂ ማሻአላህ የከፈከው አንቀጽ በቃ ቦታውን ያገኘው እና ብንቀጥሉ ራሱ በቃ እንደው ገራሚ ነበር። እንደዚህ አይነት ፕሮግራም ይሻል ያስፈልጋል። ቁርአን ራሱ እኮ ተአምር ነው። የሚገርም ነገር እኔ አሁን ይህ እንደወሰደኝ የምር ግን ትንሽ ተረጋጋሁ። ታውቃለህ ለምን ታውቃለህ? እኔ በሞታውም ምንም አይመስለኝም። ምክንያቱም የያዝኩትን ይሻል በቃ ወዴት እንደሚሄድም አውቃለሁ እና ሁላችንንም አላህ ያጽናን እና እንደ አይቴ እንደነ ሊዲያ እንደ ሌሎችም ደግሞ አላህን ሲያይዙ ያሉ ሰዎች ደግሞ በቃ ሞት መች እንደሚመጣ ገባ ማስተማመነኛችሁ ምን እንደሆነ ብዬ ለእነሱ ፈራሉ። የምር ማለት ነው። እኔ አክቹዋሊ ንጽጽር ላይ የሚቆዩበት ዋናው ፖይንት ነው እንጂ ማነጻጸር ፓሽን የራሱ ሆኖ አይደለም። ግን እንደዚህ አይነት ሰዎች ገባ ከአምላክን መገዛት የሚፈልጉ ሰዎች አሉ። የአይደንቲቲ ጥያቄ ያለባቸው ሰዎች አሉ። እንዴት ነው መቀደስ የምችለው በህይወቴ? በዚህ ሃይማኖት ሊሆኝ እንደዚህ መሆን አልቻልኩም ብሎ በጣም ብዙ የሚጠይቁ ሰዎች አሉ። ምክንያቱም ደግሞ እኔ የሚለፉብኝ ሰዎች አሉ። የምር ማለት ነው። እኔ ዛሬ እዚህ ላይ እንድደርስ በጣም ታግሰው በሆደ ሰፊነት ከትልቅ ጥያቄ እስከም የጅል ጥያቄ ድረስ እየጠየቁ በትትና መልሰው እዚህ ድረስ ያበቁኝ የሆነ ነገር እንዲታየኝ የሆነ ነገር እንዲይዝ የሆነ ነገር እንዳገኝ ለእኔ በቃ በጣም የደከሙብኝ ሰዎች አሉና እኔም ያንን ነገር እንትን ስለምን ይሄ ሁሉ ጥሪያችን ይሄ ሁሉ ነገር በቃ ዚህ ኦል አባውት አላህ አንተ ከዚህ ኦል አባውት ምንም አይደለም በቃ። ምክንያቱም እስልምና የቁጥር ችግር የለበትም። በቂ ሙስሊም አለ፣ ብዙ ነው ሙስሊም ያለው ዓለም ላይ ማለት ነው። ምንም ችግር የለውም ማለት ያላመኑ ሰዎች ወደ እስልምና ቢመጡም እኛ አይሞቀን አይበርደን፣ አያበዙን አያሳንሱም ማለት ነው። ያመነ ቢኖር ለራሱ ነው የሚያምነው፣ የካደም ቢሆን ለራሱ ነው የሚክደው። አንዳንድ ጊዜ ደግሞ እኔ እናንተ የምታሳዝኑኝ ደግሞ ነካክታችሁታል። ባታምኑ ከሃዲ ነው የምትባሉት።
ኦልሬዲ ያውቃችሁታል። በደንብ ነው የምትጠየቁት። ቢያንስ እንኳን ባታውቁ እናንተም ቢሆን እንኳን ቢያንስ አላወቁም ተብሎ እይታዎች አሉት። ዝም ብሎ እንደ ከሃዲ እንትን አትደረጉ። አውቃችሁ ገብቷችሁ ከራሳችሁ ጋር ትግል ላይ እያላችሁ በቃ ለእናንተ ታኮ መሆን እፈልጋለሁ፣ የምር አንደርዳሪ መሆን እፈልጋለሁ። እውነትን እንድትይዙ እንድታልፉ እንድትረጋጉ ማለት ነው። እና ይሄ ነው ፖይንቴ። እና ሞት በጣም እንትን ይላል። እንቅልፍ ራሱ አይተሽ ከሆነ ሲወስድ እያሳሳቀ ነው። እዚህ ሰዓት ላይ ና ብልሻት እንትናቲም ግን ቢያንስ እንቅልፍ አያስፈራም። ምክንያቱም ትንሽ ያለ ሞትስ ነው ፖይንቱ። ሰው ከሞተ ሞተ ነው። አባሻል ምን አልሽኝ? ሞት ያስፈራል። ምን ሰርቼ እናድርግ? የትኛውን ኃጢአቴ ይቅር ተብሎልኝ ለነገው ጥያቄዎች መልሶች አሉ ወይ ምን ብዬ እመልሳለሁ የሚለው ነገር ሁላችንም ጥያቄ ተቀበላል። አላህም ብታምኝ ግን በእነዚህ ሁሉ ነገሮች ተጠያቂ አትሁኝ። ቀጥሊም ቀጥላት እናሳየት። አዎ እንትን ነው ላይክ አሁን እንዴት መሰለሽማ፣ እኛውን እኮ እኔ ከተኩራራውም በስራ አይደለም፣ በአነጋገሪ፣ በእውቀቴ፣ በቁንጅናዬ ምናምን ነገር አይደለም። ካኩራራኝ እኔ አላህ የሰጠኝ ምሕረት ነው የሚያኩራራኝ። አላህ እንደሚረዳኝ ስለማወቅ፣ ይቅር እንደሚለኝ ስለማቅ፣ ገባሽ አይደለ? እንደሚምረኝ ስለማቅ፣ እንደሚያዝንልኝ ስለማቅ ይሄ ነው የሚያኩራራኝ። አንድ ሴት ልጅ ግብዳ ወንድም ቢኖራት ማንም ሰው አይለክፈኝም፣ ማንም ሰው አይተናኮለኝም ብላ እንደምትኩራራበት ሁላ ገባሽ አይደለ? አንድ ልጅም ሀብታም እናትና አባት አለኝ የትኛውንም ልብስ ገዝቼ መልበስ ይችላሉ ብሎ እንደሚኩራራ ሁሉ እኛ ደግሞ የምንኩራራው በአላህ ነው። ምክንያቱም አላህ ከፍታችን ነው፣ አንሻችን ነው፣ አጽዳቂያችን ነው። ገባሽ አይደለም? እኛን ከፍ የሚያደርገን እሱ ነው። ከፍ የሚያደርገን ደግሞ ምንድን ነው? ቆሻሻችንን በማንጻት ነው፣ ቆሻሻችንን በመደበቅ ነው። ገባሽ አይደለም? እንጂ እኮ እኛ እንደ እንትናችን ቢሆን እኮ እንደ ስራችን ቢሆን ዞር ብለን በጣም ብዙ የምንሰራቸው ስህተቶች አሉ። ምን አሁን እንደዚህ እኛ እኮ በሰው ፊት እውነት ተናገርክ እኮ ያንተ እኮ አነጋገር ያንተ እኮ በቃ ቅንነት ምናምን እንደምንባሉ እኮ አይደለም። ብዙ ነገር ሸፋፍነን ነው ወደዚህ የምንመጣው። ገባሽ አይደለም? ግን አላህ ግን እንደ ሰው አይደለም። ሁሉ ነገራችንን አይገላልጥ፣ አያዋረደንም። እኛ ፍጥረቶቹ እንድንዋረድበት አይፈልግም። ገባሽ? እንድንዋረድ ስለማይፈልግ እንድናንስ፣ እንድንወድቅ፣ እንድንጠፋ ስለማይፈልግ ነው። በቃ ይሽ አይደለ? እኛ ትንሽ በቀረብነው ቁጥር እሱ በእጥፍ ይቀርብልናል። ይጓጓል፣ እንድንመለስ ይጠብቀናል። ምክንያቱም እሱ እንትን እንድንልበት አይፈልግም፣ እንድናንስበት አይፈልግም። ገባሽ አይደለ? ለዛ ነው ከዚህ በላይ እኛ ውርደታችንን፣ ሸክማችንን፣ ኃጢአታችንን ትተን ወደ እሱ ተውበት ስናደርግ ከኛ በላይ ደስ የሚለው ለዛ ነው። የእኛን እንደዚህ አይፈልግም። ማንም ሰው እንዲያንስ፣ እንዲወድቅ፣ ገባሻ? የማይሆን ነገር ውስጥ እንዲገባ አይፈልግም። ለዚህ ነው እኛ ግራ አጋባን እንጂ አላህን አለመገዛት ከባድ፣ መገዛቱ ነው ቀላል። ግን እኛ ቀላሉን አከበር ነው፣ መጥፎውን አቀለል ነው። ሰው መጥፎ ነገር ሲሰራ እንዴት ይቀለዋል? ከባድ ነገር እኮ ነው መጥፎ ነገር መስራት። ጥሩ ነገር መስራት ነው ቀላል። ግን በቃ አደም ቅርጿን እንትን ብላ የሰው ልጅ መልካም መሆን ከበደው፣ መጥፎ መሆን ግን ቀለለ። ስለዚህ እኛ አላህ በቃ እንደዚህ ነው። ገባሽ? ኩራታችን እሱ ነው። እሱን ተማምነን ነው የምንተኘው እና እሱን ተማምናችሁ እሱን ይዛችሁ ተኙ ነው፣ ሌላ አይደለም። በቃ ይሄ ሁሉ መጋጋጥ፣ ይሄ ሁሉ ነገር በቃ ይሄ ነው። አላህን ተገዙ ነው ብቸኝነት። ያ በፈጣሪነቱ ላይ ፍጡርነት የሌለበት፣ በጠባቂነቱ ላይ እንቅልፍ አይደል ማንጎላጀጅ ራሱ የሌለበት፣ በአለቃነቱ ላይ ገባሽ አይደለ ሌላ አለቃ ባህሪነት የሌለበት፣ ገባሽ አይደለ ፍጥረቶቹ እንዲረዱት ከፍጥረቶቹ ጋር ወርዱ ምናምን ብይ የማይጫወት አምላክ ነው ያለን። እኛ በራሱ የተብቃቃ ሰሚ ተመልካች የሆነ አምላክ አለን እና በምድር ላይ ስንሆን በብዙ ነገር ልንፈተን እንችላለን። ግን አላህ እየጠበቀን ነው ከሌላ ፈተና እንጂ ቢሆንማ አላህ መስጠት ቢፈልግ እኮ የሚያስፈቅደው ወይ ደረሰኝ የሚያስቆርጠው አካል የለም። ፈርሞ ምናምን የሚያወጣው ነገር የለም። ለእኛ መልካም ነው ብሎ እንዳንጠፋበት ብሎ ያሰበውን ነገር አላህ ይሰጠናል።
እኛ ደግሞ አገኘነው ብለን ደስ ያለን አለኝ እኮ ብለን የተኮራራንበት ነገር ከእጃችን ላይ ከሌለ እንደ ላይ ያጠፋ ነው ከዛ ነገር እየተጠበቀ። ስለዚህ አላህ ደስ ይላል፣ አላህን መገዛት ደስ ይላል። ወላሂ ምንም ባይኖርሽ፣ ምንም ሀብት ባይኖርሽ፣ ቆንጆ ባትሆኚ፣ ሰዎች ቢያገሉሽ፣ አላህን ከመገዛት በላይ ግን ትልቅ ሀብት የለም። ትልቅ የልብ መሙላት ሙልት ነው የምትይው ማለት ነው። አምባሻረድ እና ይሄ ነገሩ ይገርመኛል። በጣም ነው የሚገርመኝ ወላሂ። እና አንድ በጣም የሚገርመኝ የቁርአን አያ ያለና ምን እንደሚታቀልሽ ላይ አላህ ላይ የመጀመሪያው ምዕራፍ ላይ ማለት ነው። እና እነዚያ ቆይ ላንብብልሽ፣ እንደውም ከፍቼ በጣም የምወደው ጥቅስ ሙስሊም ሳልሆን ብቻ በፊት ራሱ የምወደው ጥቅስ። እሺ አልፋቲሃ ላይ ነው። እሺ ምዕራፍ 1 ቁጥር 7 ላይ የእነርዚያ ይላል በእነርሱ ላይ በጎ የዋልክላቸው በእነርሱ ላይ ያልተቆጣህባቸውና ያልተሳሳቱትንም ሰዎች መንገድ ምራ በሉ ይላል። አይሻረለ ወደ ምድር ስትመለከች አላህ እነዛ በጎ የዋልላችኋል ሰዎች ማለት ነው። በእነርሱ ላይ ደግሞ ያልተቆጣባቸው ከዛ ደግሞ ያልተሳሳቱ ደግሞ ሰዎች አሉ እና እነሱ የሚጓዙት መንገድ አለ። ገባሽ? ያንን መንገድ የሚጓዝ ደግሞ እስከ ጀነት ድረስ ነው። እስከ ጀነት ድረስ ማለት እስከ ሞት ድረስ ማለት ነው። ገባሽ አይደለ? ስለዚህ እነዛ አላህ በጎ ያዋለላችሁ፣ ገባሽ አይደለ? ያልተቆጣባቸው ደግሞ ስላልተሳሳቱ ያልተሳሳቱንም መንገድ ምራን እና እነሱም መንገድ ምራን በሉ ይላል። እና ደስ አይልም? ዓለም ላይ አሁን አላህ ወደ ምድር ሲመለከት እነዛ በቃ አላህ ደስ የሚሰኝባቸው ሰዎች አሉ፣ በጎ የዋለላቸው የማይቆጣባቸው፣ ከዛ ደግሞ ያልተሳሳቱ ናቸው። አላህን በስነ ስርዓት እያመለኩት ነው። ከዛ እነሱም የሄዱበት መንገድ አለ እና ከእነሱ መንገድ ውስጥ ተቀላቅሎ ከእነሱ ጋር እስከ ጀነት ድረስ መጓዝ ምን አይነት ይቻላል እኮ እስልምና። አንዳንድ ጊዜ ወላሂ ይህ ጥቅስ ያጅበኛል በጣም እና አላህ በቃ ያጽናን በመንገዱ እንደነሱ ያደርገን። በቃ እዛው መንገድ ላይ ደግሞ ለሆንን ደግሞ እኛን ያጽናን እስከ ሞት ድረስ እስልምና ላይ ሁላችንንም ይግደለን። እና እንግዲህ ይህችን ቀን እንደዚህ ለአላህ ብለን ተሰብስበን እንደዚህ እንደተወቃቀስን እንደተማማርን ወላሂ ከቁጥር አንዳችንም ሳንጎል አላህ አፋፍሶ ሁላችንም ጀነት አስገብቶን ስለዚህ ቀን ወደኋላ ተመልሰን እያወራን የምንስቅ የምንዝናና ያደርገን። እውነት ወላሂ ላይመስል ይችላል በምድር ላይ ያለው ነገር ገንዘብ፣ ሀብት፣ እውቀት፣ ፍቅር፣ ቤተሰብ የማያልፍ ይመስላል። ግን ሁሉም ነገር ያልፋል። ሁሉም ከንቱ ነው። ምናልባት አብዛኞቹ ነገሮች ራሱ የመጀመሪያ አካባቢ ነው የሚያምርባቸው እንጂ ይሰለቻሉ። አንድ ገንዘብ ያገኘ ሰው ገንዘብ ካለው ሰው ጋር እኩል አይደለም። ገባችሁ አይደል? ሁሉም ነገር በጊዜው ያምርበታል። ሁሉም ነገር ማለት ነው። ግን እየቆየ ሲሄድ እያስጠላበት ነው የሚመጣው። ፌድ እያደረገ ይሄዳል። ገባችኋ? ግን ያ ፌድ የማያደርገው የማይሰለቸው ሁሌ አዲስ የሚሆነው ከዛ ዓለም ግን አላህ ያስቀር ነው። ሁላችንም የምሬ ነው። አላህ ይጠብቀን። እንደው በቃ የሰው ልጅ በምን ካዳ አይባልም፣ በምን ወጣ አይባልም። አላህ ይጠብቀን። የምር ሰው በገንዘብ ይክዳል ሃይማኖቱን ለቆ ይወጣል ለጾታ ብሎ። ገባችኋል? አንድ ወንድ ሴትን ለማግባት ብሎ ከእስልምና ይወጣል። አንድ ሴት ወንድ ለማግባት ብላ ከሃይማኖቷ ትወጣለች። እና የሚገርማችሁ ነገር በዚህ አጋጣሚ መቼ ዕለት አንድ ልጅ በውስጥ እያወራችኝ ነበር እና በጣም በቃ ያዘንኩት ነገር የምር ማለት ነው። በቃ እንደዚህ የሆነ ነገር ውስጥ ከባድ ሁኔታ ውስጥ ከቷት በቃ ከእስልምና ውጭ ያላት። ገባችሁ? በብዙ ነገር ትፈተናላችሁ። በጣም በብዙ ነገር ማለት ነው። በብዙ እንዲህ ለጊዜያዊ ነገር ብላችሁ ዘላለማዊ ነገርን እንዳታጡ የምር ማለት ነው። ከምንም በላይ መረሳት የሌለበት ነገር የትኛውም የኛ አቅም አይደለም ማለት ራሳችን እንደጠበቅን ሴፍ ሆነን አይደለም፣ እንደ እምነታችንም ሆኖ አይደለም የተደረገልን፣ እንደ ጥረታችንም አይደለም።
አላህ ካልተጨመረበት እኛ ባዶ ነው። ገባችሁ አይደለም? እና ከሁሉም በላይ ትልቁ ነገር አላህን መፍራት ነው። እሺ የሰው ልጆች ጠቅላላ ሊያደርጉት በቃ ትልቁ አቅማቸው አላህን ፈቀቅ ለአላህ ያላቸው ፍራቻ ነው። አንድ አማኝ አላህን የሚፈራ ከሆነ አላህን ይታዘዛል። በቃ ጨረሰ። አንድ አማኝ ደግሞ ከአላህ የሚያገኙ በጣም ትልቁ ነገር በአላህ መወደድ ነው። አላህ የወደደው አንድ ሁለት ፖይንት ደግሞ አነሳለሁ። አይተ ሀሳብ ካለሽ? አረ ሀሳብ የለኝም። ያ ትንሽ መርፌ ወጋ ወጋ አድርጎታ ተረድቼዋለሁ። ያለው ነገር የሆነ ነገር ፈጣሪ ካልፈቀደልህ ምንም ነገር አይሆንም ይባላል እና እኔ ብፈልግ የሆነ ነገርን ለማድረግ ብፈልግ እሱ ሳይፈቅድ አላደርግም። አንተ ቤትም ልገባ የምችለው ሰው አስገድዶ ወይኔ የሆነ ነገር ለማግኘት ብለህ ሃይማኖት ምንም ጥቅም የለውም እና አምነህበት ደግሞ ሲቀበል በጣም ደስ ይላል። ያው እጃ ውስጥ የገባው መድኃኒት ሁላችንም ውስጥ ይጓ እንዲገለጽልን ማለት ስለ እስልምና ስለምናምን አይደለም። ይሄ የገባንን ነገር አለ አይደለም ማመዛዘን የምንችልባቸው መገንዘብ ያለብን ነገሮችና ለሁላችንም ይስጠን። እኔ በቃኝ ከዚህ በኋላ በቃኝ። ነገ ደግሞ እገባለሁ። ያው ክርስቲያኖች ደግሞ አትናደዱ፣ ጥያቄ ስጠይቅ አትናደዱ። በቃ የሚሰማኝን ስሜት ነው የምጠይቀው። ከገባችሁ ልጠይቃችሁ እችላለሁ እዚህ ጋር እና አትበሳጩ። ክርስቲያን አይደለሽም ኦርቶዶክስ አይደለሽም ብላችሁ አትበሳጩ። ኢምራንም ጃዬም ታችን መሆናችሁ ስትሰሙኝ የነበራችሁ በጣም ነው የማመሰግነው። አለው አልጠፋም፣ እገባለሁ። በጣም ነው የማመሰግነው ሁላችሁንም። ፈጣሪ ያክብርልኝ ሁላችሁንም። አንቺንም አላህ ሄዳ ሲዱዓ እናደርግልሻለን። ወላሂ አንዳንዴ እንደዚህ አይነት ቶፒኮች ሲነሱ በጣም ስሜታዊ ያደርጋሉ። ለምሳሌ የቅድም ቁርአን በደንብ ላስተዋለበት እና በደንብ ላየው ህይወት ቀያሪ ነገ ቀያሪ ነው እና ወገኖቻችን ክርስቲያን ወገኖቻችን ፕሊስ ፎከስ አድርጉ ላለሁ። ከአንድ ነገር ልጀምር። አንድ ታላቅ ሼክ ነበሩ፣ ያጀማ እብኑ ተይሚያ ይባላሉ ረሕመቱላሂ ዐለይሂ አላህ ይዘንላቸው እና ወጥተው እስልምናን ሲሰቡ ታሰሩ እና ምን አሉ? ማዛ የፍዓሉ ቢአዳ እያሉ ጠላቶች ምን ያደርገኛል አሉ። እነ ሲጅኒ ከልወቲ መታሰሪ እኮ ለእኔ ምንድን ነው? ከልዋይ ነው። በቃ ኢባዳ ማድረጊያ ቦታዬ ነው። ሁሉ ነገር ትቼ አምላክ የምትሰማምቅበት ቦታ ነው። ከዛ በኋላ ወነፊ ሲያሐቲ ከአገር ብባረር እንኳን ደግሞ ለእኔ በቃ አገር መጎብኘት ነው አሉ። ወይም ደግሞ በቃ ተፈክሮ አድርግበታለሁ አሉ። ወቀትሊ ሸሃዳ እንደው ቢገሉኝ ራሱ መሞቴ ምንድን ነው? ሸሃዳ ነው አሉ። እያችኋ እንደዚህ ሸሃዳ ድረስ ሞት ድረስ እርግጠኛ የሆነበት እምነት ነው እስልምና። አንድ ሰው አንድ ሙስሊም ሆኖ ምንም ነገር በቀጥመው በአላህ ይሰብራል። ድሃ ሆኖ የሚበላው አቶ እንኳን በአላህ ይሰብራል። ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች የሚበሉት አጥተው ምንድን ነበር የሚያውቁት? ረሃቡ ሲጎዳቸው ምንድን ነው የሚያውቁት? ሆዳቸው ላይ ድንጋይ ያስሩ ነበረ። አይሻ አንድ ሰው ካመነበት የሚታመኑት እንደዚህ አምላክ ካለው ይህን ያክል ፈተና ድረስ መቋቋም ይችላል። አልሐምዱሊላህ አለማት በጌታ ምስጋና ይገ ሙስሊሞች የሚያለን ደግሞ እንደዚህ እርግጠኛ የሆነበት አምላክ ነው ያለ። አስቡት፣ አንድ ሰው ሊታሰር መታሰር እኮ ነው የጦር ነው ቀሰሩ እንዳውም ቢል አስባችሁታል? ሊታሰር ብሎ ካሰራችሁ እኮ ኢባዳ የማደርግበት ቦታ ነው። ጠላቶቹ እንግዲህ መጽሐፍ ጽፎ እሳቸውን ለመቃወም ነው። እና በጣም የሚገርመኝ ነገር እብኑ ተይሚያ ረሕመቱላሂ ዐለይሂ እስር ቤት ሆነው በጣም ብዙ መጽሐፎች ጽፈዋል። በጣም ብዙ መጽሐፎች አሁን ድረስ ለኡማው ጠቃሚ ሆኑ። አያቸው አይደለም? እሳቸው መታሰራቸው እንኳን ለኡማው ጠቀመ። እና ሙስሊም ምንም ነገር ቢያጋጥመው ለእሱ ምንድን ነው? ለእሱ ሰብር ነው። ለዛ ነቢ ስ ሰለም አንድ ሰው መጡ ናቸው አሰበቀ ላገንያ ነብዩ ሆይ ሀብታሞች እኮ በሰደቃ በለጡን አሏቸው። ነብዩ ምን አሉ? አይደለም አሉ። አንድ ድሃ መሷብ በራሱ ለሱ አጅር አለው። ኢቭን ድሃ ሆኖ ካላት እንኳን ለሚስቱ የሚያጎርሰው ጉርሻ ለሱ ራሱ አጅር አለው። ኢቭን በሐላል መንገድ ከሚስቱ ጋር ሲተኛ ራሱ አጅር አለው። ይህን ያክል ድረስ በእያንዳንዱ ተግባሩ ሙስሊም እንደዚህ 100% እርግጠኛ የሆነበት ኢቭን ደግሞ ሊሰብበት የሚችልበት ነው ያለው። ምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም እንደዚህ ተርበው እንደዚህ ተሰቃይተው ራሱ ማለት ነው። እና በጣም የሚገርም ሐዲስ አይሻ ረዲየላሁ ዐንሃ ምናለች? በጣም የሚገርመኝ አንድ ያሳስቡ ቢላህ አለይኩም
አሽረፈል ኸልቅ ናቸው ነቢዩ ስ ሰለም የፍጥሩ ሁሉ ዋና ሆነው ኢቨን በዛ ሰዓት በቃ ሆነ ስልጣን እንኳን በቃ መዲና የመዲና ነዎች የእሳቸው እንኳን ሆነው አይሻ ምን አለች? የብነ እክቲ ያለች የእህቴ ልጅ አለች። እኛ እኮ በቤታችን አለች 2 ወር ሙሉ እሳት ሳያያዝ የሚያልፍበት ጊዜ አለች። ቢላህ አለይኩም አስባችሁታል? ነብዩ ቤት 2 ወር ሙሉ እሳት አያያዝ ማለትም የሚበላ ነገር የለም። ምግባቸው ምንድን ነበር ስንል ቀጥላ አይሻ ረዲየላሁ ዐንሃ መላች አተምሩ ወልማ አለች። ምግባችን ውሃና ቴምር ብቻ ነው አለች። ውሃና ቴምር ብቻ እየበሉ ያንን ሁላ ጊዜ ያሳልፋሉ። በቃ ምጭረ ሌላ ምግብ የለም። ውሃና ቴምር ብቻ፣ ቴምር ፍሬ ማለት ነው። እና የሚገርመኝ ነገር እንኳን እንደዚህ ሆነው ነቢዩ ስ ላ ሰለም ያደርጉ ነበር። ለይቱ ሙሉ ይሰግዱ ነበር እና እግራቸው ያብጣል። አይሻ ረዲየላሁ ዐንሃ ታለች ያ ረሱላላህ አላህ እኮ በቁርአን ላይ ሙሉ ኃጢአትን እኮ ምሬልሃለሁ ብሏችኋል፣ ለምን ትሰግዳላችሁ ትላቸዋለች። አይሻ ነቢ ስ ስለም ቀጥሎ ምን አሉ? አፈላ አኩኑ አብዳን ሸኩራ አመስገን ባሪያ አልሆነም እንዲ ያሉ። እና አንድ ሰው በአላህ ተወኩል ሲኖረው ይህን ያክል ሊያደርግ ይችላል። እንደዚህ እርግጠኛ የሚሆንበት ዲን ያለን አልሐምዱሊላህ። ወላሂ በጣም ስሜት ያደርጋል። ለማንኛውም ጀዛኩሙላህ ቀጥሎና ይበቃናል። እና ወይ በቃ ላይ ኢስላም በቃ ይሄ ነው ዋናው። በቃ ዋናው እስልምና ላይክ እንትን በቃ ፒላሩ ይሄ ነው አሁን ያወራ ነው ማለት ነው። ከዛ በኋላ ይወርድና በቃ ከማህበረሰቡ ጋር ከጓደኞችሽ ጋር ከቤተሰቦችሽ ጋር ከተለያዩ ማህበረሰቦች ጋር ስትኖሪ ያለውን ነገር የተለያየውን ነገር ያነሳል። በቃ እስልምና ሃይማኖት የሚኖር ህይወት ነው የምንለው። ያው እስልምና እንደተደረገበት ደባ እንደተዋሸበት ውሸት እስልምና እየበዛ ነው እንጂ ምጥ እያነሰ አልመጣም። እና ይህም ደግሞ የሚያሳየው ነገር አለና እኔ እንዲሁም እኔ አይሩን ነው ተሳስቼም ከሆነ አላውቅም። እንዲህ አንድ ሴት ልጅ በጣም ምርጥ ሴት ልጅ መሆን ከፈለገች ሙስሊም ነው። እኔ እንደዛ ነው የሚሰማኝ። በቃ ጽድት ያለች ሴት ነው የምትሆነው፣ ስትር ያለች በቃ የትኛውም ወንድ አይቶ በቃ እችን ነበረ ማግባት ምናምን የምትባል ሴት የምትሆነው እስልምና የምር ማለት ነው። አንድ ሴት ልጅ ሰለመች ማለት ከባድ ነው በጣም እውነት። አንድ ሰው ቀና ብሎ አያትም አሬው ነገር ይሳላት እውነት። እኔ እንጃ እኛ ወንዶች እናገኙ አላውቅም። እኔ አንድ ወንድ ሲሰልም እኔ እንጃ። ሴት ልጅ ግን ስትሰልም የሆነ ነገር ይቀየራል እውነት የምር ማለት ነው። እና መፍትሄ አለው እያለን ነው። መፍትሄ አለው አይኑ በአንዳንድ ሙስሊሞች ምክንያት እስልምና የተለያየ ቅርጽ ሊይዝ ይችላል። ግን ያው እስልምና በሙስሊም አይወከልም። እስልምና በራሱ ትምህርቱ ነው የሚወከለው። ከእስልምናን የሚወክሉ ሙስሊሞች ሊኖሩ ይችላሉ ዲኑ ላይ ያለውን ነገር ጠብቀው ማለት ነው። እና ከዚህ ነገር አንጻር እስልምና ሴጣናዊ ለሆነ አሰራር ዓለማዊ ለሆነ ጉዞ አይመችም። በቃ መንቅሮ ነው የሚያስወጣው። ወይ ወደዛ ትሄጃለሽ ወይ ወደዚህ ትመጫለሽ ነው ፖይንቱ ማለት ነው። እና ይሄ ነው በአጠቃላይ ያለው ነገር። እና አንቺም እንዳይበዛብሽ አይ ቲንክ የሆነ ነገር ትንሽም ቢሆን የሆነ ነገር ሰጥቼሻለሁ ብዬ አምናለሁ ስለ እስልምና። እኮ ብዬ ነበር። ያው አንተ መርፌ ነክተዋል እንግዲህ መድኃኒት ይስጠው እና ያ ነው ኢዝሊ ማለት ነው። እና እኔ በአላህ ስም የማመሰግናቸው እውነት በጣም የማመሰግናቸው ስለ እስልምና ሃይማኖት እንዲመረዳት እንዲኖረኝ እንዲገባኝ ላደረጉ ንጽጽር ላይ ለሚሰሩ ወንድሞች በጣም ነው የማመሰግነው የምር ማለት ነው። እንዲህ እንደረዳ ስላደረጉኝ ማለት ነው። እና ሜቢ እነሱ ባይኖሩ ይህንን አልረዳም ነበር። ሜቢ እነሱ ባይኖሩ ኖሮ በዚህ መንገድ እስልምናን አልረዳውም ነበር። እና የሚገርምሽ ነገር አይቴ አንዳንድ ጊዜ እድሜ ለነሱ ማለት ነው። አሁን አንዳንድ ልጆች ይሰልሙና በውስጥ ይመጣሉ ሹባ ተፈጥሮባቸው የሆነ ታውቃለህ እስልምናን እኮ ሰልም ያለው ግን ሙዱን አላገኘሁትም እንዴት ነው ምናምን ይሉኛል። እና አስረዳቸዋለሁ። ከዛ ከኔ በላይ ሰገጥ ሆኑ አገኛቸዋለሁ ማለት ነው። በቃ የመጨረሻ ሰግጠው ማለት ነው። ጃቢር ኮመንትህን ረፍ እንጂ ምናምን እያንዳንዱን ነገር መተውላ ሊቆጣጠሩሽ ይሞክራሉ ማለት ነው። እና አልሐምዱሊላህ ብቻ
ነገም ሌላ ቀን ነው እንግዲህ እስቲ እናወራለን። ጃዬ ነገም ሌላ ቀን ነው። ግን ከምንም በላይ የሚጠቅምሽን ነገር ዱዓ አድርጊ። አምላክ ሰሚ ተመልካች ከሆነ ጌጡ አይደለም፣ ይሰማል፣ ይመለከታል። ከዛ የሚመልሰው ነገር አለ ማለት ነው። የሚመልሰው ነገር ከሌለ እንዳልኩሽ አሁንም ጌጥ ነው የሚሆነው። ገባሻል? ላይክ ሄደሽ እንጨት ጋር ብታወሪ እንጨቱ አይሰማሽም፣ ስለማይጠቅሙ ምንም ነገር ስለማያደርግልሽም ማለት ነው። ግን አንድ አካል ይሰማል ከተባለ አንድ አካል ግን ይመለከታል ካልን የሚመልስልሽ ነገር አለ ማለት ነው። የሚመልስልሽ ነገር ከሌለ ግን ለምን ይሰማሻል? ለምን ይመለከትሻል? ኢስማ ፖይንት ሱ ፈጣሪ ብለን የምናምነው አምላክ የሚሰማ የሚያይ ከሆነ አንተም መገዛት እፈልጋለሁ ቀጥተኛውን መንገድ ምራኝ እያልሽው እያየሽ እየሰማሽ መልስ የማይመልስበት ምንም አይነት ምክንያት የለም። ስለዚህ በንጹህ ልብ ከይሄ ትምህርቱ እንትን ከማለቱ ባሻገር ዋናው ትልቁ ነገር እኔ በጣም ትልቅ ነገር የምለው ጸሎት ላይ መበርታት እና የምመክርሽ እኔም ኤክስፔሪንስ ካረኩት ንጹህ ሆነሽ ትጥብ ብለሽ አምላክሽ ጋር ጎንበስ ብለሽ በቃ ምራኝ፣ እኔ አንድ ነገር ያስፈልገኛል፣ እፈልጋለሁ አንተን መገዛት፣ አንተ በምትፈልገው አንተ በፈቀድከው መንገድ አንተን መገዛት እፈልጋለሁ። ቅድም ያልኩሽ ምዕራፍ አለ። አንተ ያልተቆጣህባቸው ሰዎች አሉ። አንተ በምትፈልገው መንገድ በምድር ላይ የተመላለሱ ስታያቸው ደስ የተሰኘባቸው ከነዛ ግሩፕ ከነዛ ጥርቅም ውስጥ ከተታይም በይወቅ ምራኝ ብለሽ ዱዓ አድርጊ፣ ጸልይ። አላህ ደግሞ ይመራሻል። ያንቺ ዱዓ አድርጊና እስቲያ ይመራሽ። እመድባለሁ ከፈለግሽ በዚህ ተመድባለህ። ደስ ባልሽ። እሺ ያው መንገዱን መርቶኝ እስልምናን ከተቀበልኩ የመጀመሪያው ቁርአንን ትሰጠኛለህ። ሰጥሻለሁ ኢንሻአላህ። ብቻ አንቺ እኔም ዱዓ አደርግልሻለሁ። እኔ ብታይ ያልኩሽ ዱዓ ለብዙ ሰው ነው የማደርገው። አንዳንዴ ራሱ ይደክመኝና በቃ ለሁሉም ታውቃቸዋለህ ብዬ ዱዓ አደርግላቸዋለሁ። ለአንቺ ግን በነጠላ አደርግልሻለሁ። ማለት አንድ ቦታ ላይ ብትሆን ደስ ይላል። እሱ ያውቃል እንግዲህ ፈጥሮኛል እኮ ፈጣሪ ፈጥሮኛል። እንግዲህ መንገዱን እሱ ነው የሚያስተካክለው። ትክክል ነው። ፈቀደ ዳማ ወይ አሁን እያወራህ አንድ ነገር ተናገርክና ዱዓ አድርጊ፣ እውነትን ፈልጊ፣ አላህ ይመራሻል አልካት እና በጣም ገራሚ ታሪክ ሰርች ያግመጣልኝ ሱረቱል አንዓም ቁጥር 75 ላይ ማለት ነው። ያዙትን ህላችሁ ሄዳችሁ ሰዓት ስለሌለ ዝም ብዬ ሀሳቡ ድንገራችሁ። ኢብራሂም ዓለይሂ ሰላም ምን አለ? ጨረቃን አየና ምን አለ? ተፈኩር እያደረገ ነው። ከዛ በኋላ ምን አለ? ቃለ ሀዛ ረቢ፣ ጨረቃ አምላክ አሰበ። ከዛ በኋላ ቃለ ፈለማ አፈለ ቃለ እና የህዲን ረቢ ለአኩነነ ሚን ቀውሚ ዛሊሚን አለ። ጨረቃ ስጠፋ አምላክ እንዳልሆነ ገባ። ከዛ ብዙ ተፈኩር አደረገ። ፈለማ ረአ ሸምሰ ባዚገተን፣ ፀሐይን ደግሞ ሳያት አምላክ ናት አለ። ከዛ ስጠፋ ደግሞ ምን አለ? ይሄማ ደካማ ነው አለ። ከዚህ ይህም በሙሉ ተፈኩር አደረገ። በኋላ ቀጥሎ ምን አለ? በጣም የሚገርም ነገር ኢኒ ወጀህቱ ወጅሂየ ሊለዚ ፈጠረ ሰማዋቲ ወልአርድ ሐኒፋ አለ። እኔ ፊቴን አለ ለሰማያትና ለምድር ፈጣሪ ሰጥቻለሁ አለ። በቃ ወማ አነ ሚነል ሙሽሪኪን ከካህሊዎች አይደለሁም ብሎ ጸዳ። በቃ እውነቱን አገኘ። ከዛ ቀጥሎ ወሐጀሁ ቀውሙሁ፣ ግን ህዝቦች ተከራከሩ። ህዝቦቹን መጥተው ተከራከሩት። ቃለ አቱሐጁኒ ፊላሂ ወቀድ ሀዳኒ፣ በአምላክ ትከራከረኛላችሁ እንዴ? ወቀድ ሀዳኒ መራኝ እኮ አምላክ። ወላ አኻፉ ማ ቱሽሪኩነ ቢሂ ኢላ የሻ ረቢ እያለ ይቀጥላል። እና አንቺ ብቻ እውነትን ፈልጊ፣ ጃንዳች ደግሞ ዱዓ አድርጊ። አላሁ ስብሐነ ወተዓላ እውነቱን መንገድ ይገልጽልሻል ማለት ነው። ያው ቅድም ገልጽልሻለሁ። አምላክ ምንድን ነው ያለው? ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና፣ እነዛ እውነትን ለማግኘት የታገሉ ካሉ እመራቸዋለሁ ስላለ አንቺ እንደ ኢብራሂም ተፈኩር አድርጊ። አላሁ ስብሐነ ወተዓላ ብርሃኑ ይሰጥሻል ብዬ አስባለሁ። ዱዓ አደርግልሻለሁኝ። ወደ ብርሃኑ አላህ አንፋሽ። በመቀጠል አንድ እዚህ ጋር ላላችሁ ሰዎች ልንገራችሁ። ነቢ ስ ሰለም ሐዲስ ላይ ምን አሉ? ሰዎች አይሰበሰቡም አሉ። የተዳረሱነ በይነሁም፣ በመካከላቸው የአላህን ቃል እየተማማሩ ስለ እስልምና እየተማማሩ አይሰበሰቡም መላእክቶች ቢከቧቸው እንጂ ብለዋል። እና አላህ መላእክቶች ከሚከቡት ያድርገን። እስካሁን በተናገርነው በሰማነው ተጠቃሚ ያድርገን። ብዙ ነገሮች ተምራችኋል ብዬ አስባለሁ። እኔ በራሴ በጣም ብዙ ኢማን የሚያደርስ ነገሮች ዛሬ ሰምቻለሁ እና ሁላችንም በቻልነው ዲናችን ላይ ሙስሊሞች እንበረታታ። ደግሞ አደራ የምላችሁ ነገር ሱብሒ ደርሷል፣ ሳትሰግዱ እንዳትተኙ እሺ። እንቅልፍ አሁን ነጥላችሁ ኢትዮጵያ ኦልሞስት 30 ደቂቃ የቀረው፣ ስለዚህ ሰብሩ፣ ሰግዳችሁ ተኙላችኋለሁ። ወንድሜ ጀዛከላህ፣ አላህ ይጠብቅህ። አይጤም እንደዛ ቀጥሉ በቃ።
አይጤ አይበቃሽም ለዛሬ ወይስ ተጎተተሽ መውጣት? አንድ አንዴ ሪፖርት መጥቶ ኮሜንት ላይ አታልቅሱ። የለቅሶ ኢሞጅ አትለቁ ፕሊዝ። ጥሩ ሂደን በቃ ሪፖርት አይመጣም። አሁን በኋላ ነገር እኮ ቀናው ነገር እናወራለን ብዬ ካለ እኮ ዘጋ። እሺ አልሽ ምን ማድረግ ይቻላል? ኢምራንም ለኔ ብሎ ነው እስካሁን የቆየው። አመሰግናለሁ በጣም። ችግር የለም። ዋናው ፖይንታችን ፋል ዘግተን እንውጣ ወይስ ሌላ ቁራን እንድገም? መስማት ብቻ። እኔ ከፍታለሁ። በጣም አጭር 2 ደቂቃ አለች። እሺ የተቀዳ ነው ወይስ ከዩቲዩብ? አይ ከዩቲዩብ ላይ አለ። እሺ ክፈትሽ። አይ ኮሜንት ላይ ያሳቁሻ እንዴ? በአላህ ኮሜንት ላይ ያሳቁ። ዝም ብላችሁ ጉድ እያላችሁ ጻፉ። ጉድ ላይ ብን በሉ ሳቁ። የቅድሙ እንባ ወደ አሁኑ ሪፖርት አመጣ። አይ ዋንደስ ማሻአላ ማሻአላ። እና የቲክቶክ አሚክ ደግሞ ስቶ እሺ እንደው ካሜራ መክፈት ትችላለህ እንዴ? 2 ደቂቃ ብቻ ነው። 2 ደቂቃ ከ14 ሰከንድ። እሺ ምን ልክፈትልክ? ሱረቱል ማኢዳ ቁጥር ነገር ቁጥር 14 መሰለኝ 38 አድርገውና እናየዋለን። እሺ ቆይ አንዴ ቁጥር ስንት? ሱረቱ አኒሳ ቁጥር 38 ሱራ 4 38 አኒሳ ነው ማኢዳ አይደለም። ማኢዳ አይደለም። ቁጥር ስንት? ቁጥር 38 በደንብ ሳቁ። ቁጥር 38 ከቁርአን በፊት ሁላችሁም እስካሁን የነበራችሁ ጀዛኩምላ በዱዓ ተርሱም። እሺ ከላላችሁም ወንድሞቻችን ጓራስ በራ ኮፊለት ጀዛኩምላ። እሺ ከፈት አግኝተዋል። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. والذين ينفقون أموالهم رئاء الناس ولا يؤمنون بالله ولا باليوم الآخر ومن يكن الشيطان له قرينا فساء قرينا. وماذا عليهم لو آمنوا بالله واليوم الآخر وأنفقوا مما رزقهم الله وكان الله بهم عليما. إن الله لا يظلم مثقال ذرة وإن تك حسنة يضاعفها ويؤت من لدنه أجرا عظيما. فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا. يومئذ يود الذين كفروا وعصوا الرسول لو تسوى بهم الأرض ولا يكتمون الله حديثا. አንድ ነገር ተቆጠርኩ። ኢነላህ ላ የዝሊሙ ሚስቃለ ዘራ አምላክ የብናኝ ያክል እንኳን ሰዎችን አይበድልም ይላል። ነገር ተቆጠርኩባት። ጀዛኩሙላህ። የሚጨመቃለ ጨምረን እንዝጋ በቃ።